በፌደራል መንግስቱ እጅግ አዝነናል ሲሉ ስምረት ፓርቲ ገለጹ። በአቶ ጌታቸው ረዳ የሚመራውና በቀድሞ የህወሓት አመራር የተመሰረተው ዲሞክራሲ ትግራይ ስምረት ፓርቲ በወጣው መግለጫ በፌደራል መንግስቱ እጅግ ማዘኑን አስታወቀ። ፓርቲው በመግለጫው የፕሪቶሪያው ስምምነት ሁሉም አይነት ውዝግቦችና ልዩነቶች በህገ መንግስቱ መሰረት እንዲፈቱ እድል እየሰጠ መሆኑን አውስቶ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉትና እያደረጉት ባለው ጥረት ስምምነቱን የተጠበቀውን ውጤት እንዳያመጣ አድርገውታልን ብሏል። ጨምሮም ተፈናቃዮች እንዳይመለሱ አካባቢውን ወረው ያዙትና በፕሪቶሪያው ውል መሰረት ያለአንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፍ መግለጫዎችን እያወጡ ነው ያለው ስምረት ፓርቲ ይህን ይስተካከል በሚል ዝምታን መምረጡን አውስቷል። ነገር ግን በስምምነቱ ባለቤት የሆነው የፌደራል መንግስቱ ይህንን ለማረም ምንም ጥረት ሳያደርግ አለማየቱን የጠቀሰው ስምረት የፌደራል መንግስት ለማረም ያደረገውን ጥረት ባለማየታችን እጅግ አዝነናልን ብሏል።